አንድ ጓደኛዬ ነበር፣ አብረን እንኖር ነበረ እና እኔ ያኔ 1500 ብር ደሞዝ እያለኝ ማለት አሁን ለማውራት ከትህትና አንጻር ካየ ነው መወራት የለበትም። ግን ምናልባት እንዳይሸወዱ አንዳንድ ሰዎች ግን ከጠቀማቸው ብነግራቸው ደስ ይለኛል። 1500 ብር ነው ደሞዜ። የቤት ኪራይዋን ግን እኔም ከፍልላት እዚህ እየኖርኩ ማለት ነው። ኮንዶሚኒየም ነው 250 ብር ነው ምናምን ነው ስልክ አንድ ጓደኛዬ ምን ይለኛል፣ እንዴት ከዚህ ብር ላይ ትልካለህ እንዴ? አንተ ለራሴ የለህም እኮ በቃ 5,000 ነች፣ ከዚህም ላይ 3,000 ነው የሚደርስ። ትረዳለች፣ እናትህ ታውቃለች። ትልልቆቹ ሌሎቹ ለምን አይረዷትም እህቶች ወንድሞቼ ይለኛል። ማይ ዲፌንስ ምን ነበረ? አይ እኔ እንደሚያልፍልኝ አውቀዋለሁ። ያኔ ላትኖር ትችላለች እሷ። ባጣትስ ያኔ እኔ መኪና ልገዛላት በምችል ሰዓት ባጣትስ አሁን ልርዳት እያልኩ አደረግ ነበር ባለችኝ ማለት ነው። ግን እግዚአብሔር ረዳኝ ማለት ሲያልፍልኝም አለች። ተመስገን። የቆጨው ሰው ደግሞ አለ፣ የሞተበት ወላጁን ያጣለ ወይ እናቱን አባቱን እስኪያልፍለት እየጠበቀ ማለት ነው። ስለዚህ ለሰዎች አድቫይስ የማደርገው በሚችሉት በአቅማቸው ማድረግ ያለባቸውን አሁን ነው ማድረግ ያለባቸው ለወላጆቻቸው ብዬ አስባለሁ። በጣም እስማማለሁ። ዛሬው ነው አይደል? ትልቅ መልእክትን ያስተላለፍከው። እሺ ስትመረቅ ነው የኖርከው? አዎ አያቴም በጣም ትመርቀኛለች። እኔ ሙያተኛ ነኝ። ሳጥን ከተበላሸ እጄ ቋቋቋ አድርጌ ጥግን ነው። ኤሌክትሪክ መስራት ነው። ቲቪዋ ሲበላሽ ቲቪ ተበላሽ ማለት ትልቁ ያው ብዥ ሲል በሪሞት ነው የሚስተካከለው፣ ግን ትልቅ ብልሽት ነው። አረ አንዴ አረቄ ማረፊያ ጥሩልኝ ትላለች አያቴ። ተጠራለውና ተቅጠቀ ብልጭ ሳረገ ስጋ ወጥ ስጡት ይባላል። ትልቅ ብልሽት እንደሰራው